አርቴታና የአርሰናል 6 ዓመት ቆይታው በትሪቡን ዳሰሳ በወቅቱ አርሰናልን ለማሰልጠን የተዘረዘሩት ሁሉ ከሚኬል አርቴታ በላይ ነበሩ። ማውሪሲዮ ፖቼቲኖ፣ ማሴሚሊያኖ አሌግሪ፣ ካርሎ አንቸሎቲ፣ ፓትሪክ ቪዬራ፣ ፍሬዲ ሊዩምበርግ ሁሉም በስልጠና ላይ ሚኬል አርቴታን በርቀት ይመራሉ። አርሰናል ግን አርቴታን መረጠ። የክለቡን ማንነት የሚመስል እንጂ ጊዜያዊ ውጤት የሚያስተካክል ሰው አልፈለገም። አርቴታ ወደ ኤሚሬትስ ሲደርስ መድፈኞቹ በፕሪሚየር ሊጉ 10ኛ ደረጃ ላይ ተቀምጠው ነበር። ተጫዋቾች ባለተሰጥኦ ናቸው፣ ግን የተሰላቹ ደስተኛ ያልሆኑ። በስታዲየሙ ያለው ድባብ የደስታ ሳይሆን የድብታ። እናም ክለቡን የሚያነቃ ከተኛበት የሚቀሰቅስ አንዳች ሐሳብ አጥብቆ በሚፈልግበት ሰዓት ሚኬል አርቴታ ደረሰ። የአርቴታ የመጀመሪያ ጋዜጣዊ መግለጫ ስለ ታክቲክ አለዚያም ደግሞ ክለቡን ስለሚያጠናክሩ ግዢዎች አልነበረም። አርቴታ ስለ አርሰናል እሴቶች፣ ስለ ክለቡ ታላቅነት፣ አብሮ ስለ መስራት፣ ስለ ትልቅ ህልም፣ በሚገባ ቦታ ላይ ስለመገኘት ተናገረ። ከጨዋታ ነጥቦች በላይ የጋራ ዓላማ ሊያስተሳስረን ይገባል ሲል ተናገረ። ያኔ ብዙ ትኩረት አልሳበም ነበር። የመጀመሪያ ጨዋታውን በቦክሲንግ ዴይ ከበርንሞዝ ጋር ሲያደርግ የተጠቀመበት አሰላለፍ በቅድ የታሰበ ሳይሆን ያገኘውን ለቃቅሞ የመሞከር ይመስል ነበር። ቡካዮ ሳካ በግራ ተከላካይ መስመር ላይ ተሰለፈ። አማካዩ ከተፈጥሯዊ የመጫወቻ ቦታቸው ውጪ በሚጫወቱ ተጫዋቾች ተሸፈነ። ተከላካይ መስመሩ ያልተረጋጋ፣ ተቀያሪዎቹ የማያስተማመኑ፣ ያልተፈተኑ። 6 ዓመታት ወደፊት ከዚያ ጨዋታ እንንደርደር። አርሰናል ሁለተኛ የቻምፒየንስ ሊግ የምድብ ጨዋታውን ከኦሎምፒያኮስ ጋር በዚህ ወር አድርጎ ሲያሸንፍ በተቀያሪ ወንበር ላይ ዴክላን ራይስ፣ ቡካዮ ሳካ፣ ኤዝብሪች ኤዜ፣ ሪካርዶ ካላፊዮሪ፣ ኤታን ንዋኔሪና ሌሎችም ነበሩ። አርቴታ በ6ኛው ዓመት የአርሰናልን የለውጥ ሂደት፣ የቡድን ግንባታ ጥልቀት ወደ ሌላ ምዕራፍ ማሸጋገር ቻለ። ተቀያሪዎቹ በሌሎች ክለቦች ምርጥ 11 ውስጥ ሰተት ብሎ የሚገቡለት ቡድን አደረገው። በያኔው የመጀመሪያው የአርቴታ የ6 ዓመታት በፊት ቤስት 11 ቡድን ውስጥና በአሁኑ የአርቴታ ቡድን ያለው ብቸኛ ድልድይ ቡካዮ ሳካ ብቻ ነው። ቡካዮ ሳካ በአርቴታ 6 ዓመት ከግራ ተመላላሽ ተከላካይነት ወደ አስፈሪ መስመር አጥቂነት ተቀይሯል። ከ2019 የአርሰናል ስብስብ በአጠቃላይ በክለቡ የዘለቀው ሌላኛው ተጫዋች ጋብሪኤል ማርቲኔሊ ነው። ከዚያ ውጭ አርሰናል በሚኬል አርቴታ መሪነት ነገሮችን በተከታታይ